ኑ እስቲ ጠቃሚ ቪዲዮ ነው ያመጣሁላችሁ። ሰላም አለይኩም እንዴት ናችሁ? ይህ የምታዩት ሬድሚ 9ኤ ነው። እንደምታዩት ብሊንክ ብሊንክ ነው የሚያደርገው እና ብራይትነሱ ብትጨምሩም ባትጨምሩም ለውጥ የለውም ይሄ እና ይርገበገባል ቻርጀር ላይ ሲሆን ምናምን። እንደምታዩት ይሄ ቡኒው ቪፒኤች ኮይል ነው እና ከሱ ጎን ሌላ ጥቁር ኮይል አለ። እሱ የላይት ሴክሽን ላይ የሚገኝ ኮይል ነው እና እሱኛውን አንዴ እንቀይርለትና ያለውን ውጤት እናያለን። ስቴፕ ባይ ስቴፕ ተመልከቱት። ይህንን ቤት አዲስ ከሆናችሁ የከመል ሞባይል ሃርድዌር ቱቶሪያል የምናይበት ቤት ነው። ፎሎ ማድረጋችሁ እንዳይረሳ። አድቫንስድ ኮርሶች አሉን። እንዲሁም ቪአይፒ ግሩፕ ላይ ደግሞ ተሰብስበን የምንወያይበት አለ። የምትሰሩትን ስራ ባላችሁበት ሆነን በምንወያይበት ግሩፕ ስላለ ቼክ አድርጉኝ። እንደምታዩት አሁን ብሊንክ አያደርግም። በስነ ስርዓት ስልኳም ተነስታልናለች ማለት ነው። እስቲ ብራይትነሱን ጨምረን ይቀንሳል አይቀንስም የሚለውንም እናየዋለን። እስቲ አሁን እንደምታዩት ስልኩ በስነ ስርዓት መርገብገቡን ትቶ ተነስቷል። ከተነሳ በኋላ ግን ያለውን ነገር ላሳያችሁ። ብራይትነሱ በፊት ስትጨምሩም ስትቀንሱም ለውጥ የለውም ነበር። እንደምታዩት አሁን ጽድት እንዳለ ነው። ዛሬ ማታ ከ3 ሰዓት ተኩል በኋላ ወይም 3 ሰዓት ላይ ላይቭ ይኖረናል። ሁላችሁም ቼክ አድርጉኝ። ባዮ ላይ ሊንክ አለ። ረዘም ያሉ ቪዲዮዎችን ሙሉ ቱቶሪያሎችን እየጫንኩ ስለሆነ ዩቲዩብ ላይ ገብታችሁ ቼክ አድርጉት። ይመቻችሁ ባይ